የሰው ውድቀትና የእግዚአብሔር ምሕረት። የሰውን ፍጹም ውድቀት ከሚገልጹት የመጽሐፍ ቅዱስ ክፍሎች ውስጥ አንዱና ዋነኛው ሆኖ የተጠቀሰው የኖህ ዘመን ነው። እግዚአብሔር የሰውን ልጅ ከፈጠረበት ጊዜ አንስቶ እንደ ኖህ ዘመን የተቆጣበት ጊዜ የለም ለማለት ይቻላል። የሰው አመጽ በምድር ላይ የበዛና የልቡም ሐሳብ ዘወትር ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም እጅግ አዘነ። ስለዚህም እግዚአብሔር የፈጠርኩትን የሰውን ዘር ከምድር ገጽ አጠፋለሁ፣ ከሰው እስከ እንስሳ በምድር ላይ ከሚርመሰመሱ ፍጥረታት እስከ ሰማይ ወፎች ድረስ አጠፋለሁ አለ። ስለፈጠርኳቸውም ተጸጽቻለሁ አለ። የሚያሳዝነው ነገር ደግሞ ወፎችና እንስሳት በተፈጥሯቸው ንጹሕ ቢሆኑም በሰው ልጅ እኩይ ሥራ ምክንያት በእነሱም ላይ መፈረዱ ነው። ይሁን እንጂ በዚህ ሁሉ ግን ኖህ በእግዚአብሔር ፊት ሞገስን አገኘ። ኖህ አካሄዱን ከእግዚአብሔር ጋር አደረገ፣ ከበደልም ራቀ። ኖህ በጽድቅ ሕይወቱ በዘመኑ ይኖሩ የነበሩ ሰዎችን ኮነነ። ሆኖም ይህ የኖህ ታሪክ ኖህን ኃጢአት አልባና ፍጹም ሰው መሆኑን አያመላክተንም፣ የእግዚአብሔርን የሚያስደንቅ ምሕረት እንጂ። ኖህ 3 ወንዶች ልጆች ነበሩት፣ ሴም፣ ካምና ያፌት ናቸው። ምድር በእግዚአብሔር ፊት በክፉ ሥራዋ ረከሰች፣ በአመፅም ተሞላች። እግዚአብሔር ምድር ምን ያህል በክፉ ሥራ እንደረከሰች አየ። እነሆ ሰው ሁሉ አካሄዱን አበላሽቶ ነበርና፣ ስለዚህ እግዚአብሔር ኖህን እንዲህ አለው፣ ሰውን ሁሉ ላጠፋ ነው። ምድር በሰው አመፅ ስለተሞላች በእርግጥ ሰውንም ምድርንም አጠፋለሁ። አንተ ግን በጎፈር እንጨት መርከብ ሥራ፣ ለመርከቧም ክፍሎችን አበጅላት፣ ውስጧንም በቅጥራን ለብጠው። ርዝመቷ 104 ሜትር፣ ወርዷም 23 ሜትር፣ ከፍታዋም 13.5 ሜትር ይሁን። ለመርከቧ ጣራ አበጅላት። ጣራና ግድግዳው በሚጋጠምበት ቦታ ግማሽ ሜትር ክፍተት ተው። ከጎኑ በር አውጣለት፣ ባለ 3 ፎቅም አድርገህ ስራት። እኔም ከሰማይ በታች የሕይወት እስትንፋስ ያላቸውን ሕያዋን ፍጡራንን ሁሉ ለማጥፋት እነሆ በምድር ላይ የጥፋት ውሃን አወርዳለሁ። በምድር ላይ ያለ ሁሉ ይጠፋል። ከአንተ ጋር ግን ቃል ኪዳኔን እመሰርታለሁ። አንተና ወንዶች ልጆችህ፣ ሚስትህና የልጆችህ ሚስቶች ካንተ ጋር ወደ መርከቧ ትገባላችሁ። ከእናንተም ጋር በሕይወት እንዲቆዩ ከሕያዋን ፍጡራን ሁሉ ተባዕትና እንስት እያደረግህ ሁለቱን ወደ መርከቧ ታስገባለህ። ከእያንዳንዱም የወፍ ወገን፣ ከእያንዳንዱም የእንስሳት ወገን በምድር ላይ ከሚሳቡ ፍጥረት ሁሉ በየወገናቸው በሕይወት ይቆዩ ዘንድ ሁለት እየሆኑ ወደ አንተ ይመጣሉ። ለአንተና ለእነርሱ የሚያስፈልገውን ምግብ ሁሉ አዘጋጅ። ኖህም እግዚአብሔር እንዳዘዘው ሁሉንም አደረገ። እግዚአብሔርም ኖህን እንዲህ አለው፣ በዚህ ትውልድ መካከል አንተ ጻድቅ ሆነህ አግኝቼሃለሁ። 40 ቀንና 40 ሌሊት በምድር ላይ ዝናብን አዘንባለሁ፣ የፈጠርኩትንም ሕያው ፍጡር ሁሉ ከምድረ ገጽ አጠፋለሁ። ኖህም እግዚአብሔር እንደተናገረው መርከብን መስራት ጀመረ። ሕዝቡ ግን እንደ ወትሮው ይበሉና ይጠጡ፣ ያገቡና ይጋቡ፣ አመፅንም ማድረግ ቀጠሉ። ከዚያም አልፎ ኖህ በሚሠራው የመርከብ ሥራ ይቀልዱና ያሾፉበት ነበር። ኖህ ግን ከእግዚአብሔር ሰምቶአልና ሥራውን ቀጠለ።
ኖህ በተወለደ በ600ኛው ዓመት በሁለተኛው ወር ከወሩም በ17ኛው ቀን የታላቁ ጥልቅ ምንጮች በሙሉ ተነደሉ፣ የሰማይ መስኮቶች ተከፈቱ። 40 ቀንና 40 ሌሊት በምድር ላይ ኃይለኛ ዝናብ ዘነበ። በዚያን ዕለት ኖህና ልጆቹ ሴም፣ ካምና ያፌት እንዲሁም ሚስቱና የሦስት ልጆቹ ሚስቶች ወደ መርከቧ ገቡ። ከዱር እንስሳት ከየወገኑ፣ ከቤት እንስሳትም ከየወገኑ፣ በምድር ላይ ከሚሳቡ ፍጥሯን ከየወገኖቻቸው፣ አዕዋፋትም ከየወገናቸው አብረዋቸው ገቡ። የሕይወት እስትንፋስ ያላቸው ፍጥሯን በሙሉ ጥንድ ጥንድ እየሆኑ ወደ ኖህ በመምጣት መርከቧ ውስጥ ገቡ። እግዚአብሔርም ከውጭ ዘጋው። የጥፋት ውሃም ለ40 ቀናት ያለማቋረጥ በምድር ላይ ዘነበ። ውሃው እየጨመረ በሄደ መጠን መርከቧን ከምድር ወደ ላይ አነሳት፣ በውሃው ላይ ተንሳፈፈች። ውሃውም በጣም ከፍ በማለቱ ከሰማይ በታች ያሉትን ታላላቅ ተራሮች ሁሉ ሸፈናቸው። ውሃውም ከተራራው ጫፍ በላይ 7 ሜትር ያህል ከፍ አለ። በምድር ላይ የነበሩ ሕያዋን ፍጥሯን ሁሉ፣ ወፎች፣ የቤት እንስሳት፣ የዱር እንስሳ፣ በምድር የሚርመሰመሱ ፍጥሯን፣ ሰዎችም በሙሉ ጠፉ። በአፍንጫቸው የሕይወት እስትንፋስ ያላቸው በየብስ ላይ የነበሩ ፍጥሯን ሁሉ ሞቱ። ኖህና ከእርሱ ጋር በመርከቧ ውስጥ የነበሩት ብቻ ተረፉ። ውሃውም ምድርን ሸፍኖ 150 ቀናት ቆየ። የሕይወት እስትንፋስ በፍጥረት ጊዜ ለሰዎች የተሰጠ የእግዚአብሔር ስጦታ ቢሆንም በኃጢአት ምክንያት ግን ተወሰደ። እግዚአብሔር ኖህንና በመርከቧ ውስጥ የነበሩትን የዱርና የቤት እንስሳት ሁሉ አሰበ። ውሃውም ከምድር ላይ ቀስ በቀስ እየቀነሰ መጣ። ከ150 ቀናት በኋላም ጎደለ። በሰባተኛው ወር በ17ኛው ቀን መርከቧ በአራራት ተራሮች ላይ አረፈች። ውሃውም እስከ 10ኛው ወር ድረስ እየቀነሰ መጣ። በ10ኛው ወር በመጀመሪያው ቀን የተራሮቹ ጫፎች ታዩ። ከ40 ቀን በኋላም ኖህ የሠራውን የመርከቧን መስኮት ከፍቶ ቁራን ወደ ውጭ ላከ። ቁራውም ውሃው ከምድር ላይ እስከሚደርቅ ድረስ ወዲህና ወዲያ ይበር ነበር። ከዚያም በኋላ ኖህ ውሃው ከምድረ ገጽ ጎድሎ እንደሆነ ለማወቅ እርግብን ላከ። ነገር ግን ውሃው የምድርን ገጽ ገና እንደሸፈነ ስለነበር ተመልሳ ኖህ ወዳለበት መርከብ መጣች። እርሱም እጁን ዘርግቶ ተቀበላት፣ ወደ መርከቢቱም አስገባት። 7 ቀንም ከቆየ በኋላ ኖህ እርግቧን እንደገና ላካት። እርሷም ወደ ማታ ተመለሰች። እነሆም የለመለመ የወይራ ቅጠል በአፏ ይዛ ነበር። ያን ጊዜ ኖህ ውሃው ከምድር ላይ መጉደሉን አወቀ። 7 ቀንም ቆይቶ እርግቧን እንደገና ላካት። ከዚያን ጊዜ በኋላ ግን እርግቧ ወደ እርሷ አልተመለሰችም። አሁንም ድረስ የወይራ ቅጠልን የያዘች እርግብ የሰላም ምሳሌ ተደርጋ ትቆጠራለች። ኖህ በተወለደ በ601ኛው ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖህም በመርከቡ ላይ ያለውን ክዳን አንስቶ ወደ ውጭ ተመለከተ። የመሬቱም ገጽ እንደ ደረቀ አየ። በሁለተኛው ወር በ27ኛው ቀን ምድሪቱ ሙሉ በሙሉ ደረቀች። ከዚያም እግዚአብሔር ኖህን እንዲህ አለው፣ አንተና ሚስትህ ልጆችህና የልጆችህ ሚስቶች ከመርከቧ ውጡ፣ እንዲዋለዱ እንዲራቡና በምድር ላይ እንዲበዙ ካንተ ጋር ያሉትን እንስሳትና በምድር ላይ የሚሳቡ አዕዋፋት ፍጥረታትን ሁሉ ይዛቸው ውጣ።
ኖህም እግዚአብሔር እንዳዘዘው አደረገ። ኖህም ለእግዚአብሔር መሠዊያ ሠራ። መሠዊያው ላይም ንጹሕ ከሆኑት እንስሳት ሁሉ እንዲሁም ንጹሕ ከሆኑት ወፎች የሚቃጠል መሥዋዕትን አቀረበ። እግዚአብሔርም ደስ የሚያሰኘውን መዓዛ አሸተተ፣ እንዲህም አለ፣ በእኔና በአንተ መካከል ከአንተም ጋር ካሉ ሕያዋን ፍጡራን ሁሉ ጋር ከሚመጣውም ትውልድ ሁሉ ጋር የማደርገው የኪዳኑ ምልክት ይህ ነው። ቀስተ ደመናዬን በደመና ላይ አደርጋለሁ። ይህም በእኔና በምድር መካከል ለገባሁት ቃል ኪዳን ምልክት ይሆናል። ምድርም እስካለች ድረስ የዘር ወቅትና መከር፣ ሙቀትና ቅዝቃዜ፣ በጋና ክረምት፣ ቀንና ሌሊት አይቋረጡም። እግዚአብሔርም ከምሕረቱ የተነሣ በሰው ኃጢአት ምክንያት እንዲህ ዓይነቱ አስከፊ የጥፋት ውኃ ዳግመኛ እንዳይመጣ ቃል ገባ። ይህም ሁሉ ሆኖ ግን የሰው ሁኔታ ከጥፋት ውኃም በኋላ ምንም ለውጥ ያለማሳየቱ አስደናቂ ነገር ሆኖ ቀጥሏል።